ብዙዎቻችን በየጊዜው የጤና ምርመራ ማድረግ እንፈልጋለን። ግን ትልቁ ችግር ምን ምርመራ ማድረግ እንዳለብንና መቼ ማድረግ እንዳለብን አለማወቃችን ነው። ሁሉንም የጤና ምርመራ በየዓመቱ በጅምላ ማድረግ ደግሞ አይመከርም። ዝም ብሎ ምርመራ ሳያደርጉ ቁጭ ማለቱ ደግሞ ጉዳቱ ያመዝናል። ታዲያ በእርግጥ የትኞቹ ምርመራዎች ማድረግ አለባችሁ እና መቼስ? በዛሬው ቪዲዮ ለዚህ ጥያቄ መልስ እንሰጣለን። እስከ መጨረሻው ይከታተሉ። በመጀመሪያ የሚያስፈልገው ቀላሉ ምርመራ የደም ግፊት ነው። ለምን ካሉ መልካም። የደም ግፊት ብዙ ጊዜ ምንም ምልክት ሳያሳይ ልብን፣ አንጎልና ኩላሊትን ሊጎዳ የሚችል በሽታ ነው። በሀገራችን ኢትዮጵያም የተደረገ ጥናት የከፍተኛ የደም ግፊት ከ6 ኢትዮጵያውያን አንዱ ላይ እንደሚገኝ ጠቁሟል። 2/3 የሚሆነው የኢትዮጵያ ማህበረሰብ የደም ግፊቱን ተለክቶ እንኳን አያውቅም። ለዚህም ዕድሜው ከ18 እስከ 39 ዓመት ከሆነ፣ ደም ግፊቶ ጤናማ ደረጃ ከሆነ እና ምንም አይነት የጤና ተጋላጭነት ከሌሎት በየ3 እስከ 5 ዓመቱ አንድ ጊዜ መለካት በቂ ሊሆን ይችላል። ነገር ግን ዕድሜው ከ40 በላይ ከሆነ ወይም ከመጠን በላይ ክብደት እና በቤተሰቡ የደም ግፊት ታሪክ ካለ በዓመት ቢያንስ አንድ ጊዜ መለካት ይኖርቦታል። የደም ግፊቶ ከፍ ያለ ከሆነ ሐኪሙ በየ3 ወይም 6 ወሩ በቅርብ እንዲከታተሉት ሊያዞት ይችላል። ስለዚህ ምንም አይሰማኝም ብለው ሳይዘናጉ በየጊዜው መለካትን ልምድ ያድርጉ። የደም ግፊት ልኬት ትርጉሙን ለመረዳት ከዚህ በፊት የለቀቅነው ቪዲዮ መመልከት ይችላሉ። ሌላኛው የሚያስፈልጎት ምርመራ የክብደት ወይም የውፍረት ልኬት ነው። ብዙዎች ክብደታቸውን የሚለኩት ከውበትና ቁመና ጋር በተያያዘ ነው። ከአመጋገብና አኗኗር ጋር በተያያዙ ለውጦች የተነሳ በከተሞቻችን በአሁኑ ሰዓት ውፍረት በከፍተኛ ሁኔታ እየጨመረ ነው። ውፍረት ደግሞ ለስኳር፣ ለደም ግፊት፣ ለልብ በሽታ አጋላጭ መንስኤዎች ውስጥ ተጠቃሽ ነው። ለዚህም ባገኙት እድል አሊያም በየወሩ ክብደቶን ቢለኩ ይመከራል። BMI ከ25 በታች ከሆነ ጤናማ ደረጃ ላይ ነው ያለው። ከ25 በላይ ከሆነ ግን የአኗኗር ዘይቤውን መቀየር ወይም ማስተካከል ይኖርቦታል። ከዚህም ባሻገር ውፍረቶን ለመለካት ወገቦን ይለኩ። ከክብደት በላይ በሆድ አካባቢ የሚከማች ተጨማሪ ስብ ለስኳር በሽታና ለልብ እንዲሁም ለስትሮክ ያጋልጣል። ለዚህም የወገብ ዙሪያ ለወንዶች ከ94 ሴንቲሜትር ለሴቶች ደግሞ ከ80 ሴንቲሜትር በላይ ከሆነ በውስጥ አካላችሁ ዙሪያ አደገኛ ስብ እየተጠራቀመ መሆኑን ያሳያል። ለዚህም የአኗኗር ዘይቤ ማሻሻል ይኖርቦታል። እዚህ ጋር የስኳር ምርመራ መረሳት የለበትም። 6 በመቶ የሚጠጉ ኢትዮጵያውያን የደም ስኳራቸው መጠን ከፍ እንዳለ ጥናቶች ይጠቁማሉ። አስፈላጊውን የስኳር ምርመራና ትርጉሙን ለመረዳት ከዚህ በፊት በዚህ ዙሪያ የለቀቅነው ቪዲዮ መመልከት ይችላሉ። ለዚህም ዕድሜው 35 እና ከዚያ በላይ ከሆነ በየ3 ዓመቱ አንድ ጊዜ የደም ስኳር ምርመራ ማድረግ ይመረጣል። ነገር ግን BMI ከፍ ያለ ከሆነ፣ የደም ግፊት ካለቡ ወይም በቤተሰቡ የስኳር ህመምተኛ ካለ ይህ ምርመራ በየዓመቱ መደረግ ይኖርበታል። ከዚህም ባሻገር የኮሌስትሮል መጠኖንም ይለኩ። ይህ ከስትሮክ ጀምሮ ለተለያዩ በሽታዎች የሚያጋልጥ ነው። በሀገራችን ኢትዮጵያም የተደረገ ጥናት ቢያንስ ከ5 ኢትዮጵያውያን ውስጥ አንዱ የኮሌስትሮል ወይም የደም ውስጥ ስብ መዛባት እንዳለበት ጠቁሟል። ለዚህም ዕድሜው ከ20 ዓመት በላይ ከሆነ ምንም አይነት የልብ ህመም ታሪክ ባይኖሮትም እንኳን በየ4 እና 6 ዓመታት ቢያንስ አንዴ ይህን ምርመራ ማድረግ ይመረጣል። እዚህ ጋር ያስተውሉ። ከፍተኛ ኮሌስትሮል፣ ስኳር፣ የደም ግፊት ሁሉም ምንም አይነት ምልክት አያሳዩ። ምልክቶቹን ባስተዋሉ ጊዜ ምናልባት አርፍዶ ሊሆኑ ይችላል። ስለዚህ ዛሬውኑ መመርመር ይጀምሩ። እዚህ ጋር አንድ አስደናቂ ነገር እንንገሩ። ብዙዎች ብዙ ጊዜ የዓመታዊ ምርመራ ሲያደርጉ ወደ ላቦራቶሪ ሄደው የኩላሊት፣ የጉበት፣ የቪታሚን ዲ እንዲሁም የታይሮይድ ምርመራዎች በራሳቸው ፍላጎት ያደርጋሉ። ነገር ግን በኢትዮጵያም ሆነ በዓለም አቀፍ የሕክምና መመሪያዎች ምንም አይነት ምልክት ለሌለው ጤነኛ አዋቂ ሰው እነዚህ ምርመራዎች በየዓመቱ እንዲደረጉ በፍጹም አይመከሩ። ምርመሮቹ የሚመከሩት ምልክት ላለበት ሰው፣ የታወቀ በሽታ ላለበት ሰው፣ ከነኚህ ጋር ተያያዥ የሆነ ህመም ያለው ቤተሰብ አባል ላለው ሰው እንዲሁም ለነኚህ በሽታዎች አጋላጭ የሆኑ መንስኤዎች ላሉባቸው ሰዎች አሊያም መድኃኒት የሚወስዱ ወይም የመድኃኒት ክትትል ላላቸው ሰዎች። ለምሳሌ ዕድሜያቸው የገፉ ሴቶችና በቤት ውስጥና በቢሮ ብዙ ሰዓታትን የሚያሳልፉ ፀሐይ የማይነካቸው ሰዎች የቪታሚን ዲ ምርመራ ቢያደርጉ ይመከራል። ይህ ግን ለሁሉም መደበኛ በየዓመቱ የሚደረግ ምርመራ አይደለም። ያስተውሉ። ብዙ ምርመራ ማለት ብዙ ጤና ማለት አይደለም። ይህ ትምህርታዊ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህንን ትምህርታዊ መረጃ ከወደዱት መልካም ነው ብሎ ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።